በዛሬው ዕለት ያየን ያለነው በትምህርት ክፍሉ የተዘጋጀ አውደሪ ነው። የዚህ አውደሪ ዋና ዓላማው ደግሞ የኛ ትምህርት ክፍል እና ዩኒቨርሲቲያችን እንግዲህ በማዕድኑ ዘርፍ የተለያዩ የምርምር ስራዎችን እየሰራንና ተማሪዎችንም እያስተማርን እያስመረቅን እንገኛለን። በዚህ አውደሪ ግን የምናሳየው ምንድነው? በፕሮጀክት በምንሰራበት ጊዜ በምርምር በምንሰራበት ጊዜ ያገኘናቸውን ያለት አይነቶች የከበሩ ማዕድናት ለተለያየ ለኢንዱስትሪ የሚውሉ ግብዓቶችን የሰበሰብናቸውን እና ያገኘናቸውን ለግቢው ማህበረሰብና እንዲሁም ለተማሪዎች ማሳየትና ገለጻ ማድረግ ነው። ከዚህ የምታያቸው ምንድነው? ልውጥ አለቶች ናቸው። እነዚህ ልውጥ አለቶች የሚፈጠሩት በከፍተኛ ሙቀትና ፕሬሸር የሚፈጠሩ ናቸው። ለምሳሌ አንደኛውን ብንመለከት ይሄኛው አለት ስሌት ይባላል። በዝቅተኛ ሙቀትና ፕሬሸር ወይም ግፊት የሚፈጠር ነው። እነዚህም ሌሎቹ የምታያቸው በሙሉ የለውጥ አለቶች ናቸው። ይሄንና ይሄን ሁለቶችን ብናነጻጸር ይሄኛው በቀኝ እጄ ያስኩት ምንድነው? በዝቅተኛ ሙቀትና ግፊት ወይም ፕሬሸር የሚፈጠር ነው። ይሄኛው ደግሞ ከዚህኛው በአንጻራዊ ሁኔታ በከፍተኛ ሙቀትና ፕሬሸር የሚፈጠር ነው ማለት ነው። እነዚህ ሙሉ የምታያቸው በከፍተኛ ሙቀትና ፕሬሸር የሚፈጠሩ ናቸው ማለት ነው። አብዛኞቹ አለቶች ሙቀት እና ፕሬሸር በጨመረ ቁጥር የማዕድን እይታችን ወይም ሚኔራል ሰግሪጌሽኑ የመታየት እድሉ ከፍተኛ ሊሆን ይሄዳል ማለት ነው። ሚኔራል ግኖኖቹ በደንብ ይታያሉ። ጂኦሎጂ በዋናነት የተፈጥሮ ሪሶርሶችን የተፈጥሮ ሀብቶችን የመለየትና ክምችታቸውን የመለየት ስራ ነው የሚሰራው ማለት ነው። ስለዚህ ለምሳሌ የወርቅ ማዕድን ክምችት ሊሆን ይችላል፣ የብረት ማዕድን ክምችት ሊሆን ይችላል፣ የኦፓል ማዕድን የተለያዩ የከበሩ ማዕድናት አሉ። እነሱ ክምችታቸው ምን ያክል ነው፣ የት ቦታስ ይገኛሉ የሚለውን የሚያጠና ሳይንስ ጂኦሎጂ ነው ማለት ነው። ስለዚህ በዛሬው ዕለት የምናካሄደው ይህ የጂኦሎጂ ኤግዚቢሽን በዋናነት ለዩኒቨርሲቲው ማህበረሰብ አጠቃላይ እንዲሁም ደግሞ ለተማሪዎች ጂኦሎጂ ምን እየሰራ ነው የሚለውን ግልጽ ለማድረግ እስካሁን ምን ሰርቷል የሚለውን ነገር ለማሳየት የተለያዩ የማዕድን ሳምፕሎችን ይዘን መጣናል ማለት ነው። እዚህ ላይ ተማሪዎችም በሚገባ በደንብ እያዩት ነው። ከተማሪዎች ጋር ተያይዞ ለተማሪዎችም ማሳየቱ ምንድነው አሁን ሲያዩት ልጆቹ ፍላጎታቸውንም እየገለጹልና ነው። ወደፊት ያለና ሀብት ይህን ያህልና ሀብት ካለና ሳይንሱን ተምረን ለሀገራችን የሚጠቅም ነገር ማድረግ እንፈልጋለን የሚሉ ተማሪዎችም አሉና በአውደሪ ማሳየታችን እንግዲህ ልዩ ፍላጎት ለተማሪዎችም ማሳይቷል ማለት ነው። የግቢው ማህበረሰብ ደግሞ ምን እየሰራን እንዳለ ማየት ችሏል። የተገኙ ሚኒራሎችን እና የተለያዩ ኢንዱስትሪ ግብዓቶችን እያደነቁ እያዩ ነው የሚገኙት ማለት ነው። አሁን የማሳያችሁ ኢግነስ ሮክ ነው። ኢግነስ ሮክ የሚባሉት የተለያዩ ኢግነስ ነገሮች አሉ። ኳርዝ የሚባል አለ፣ ግራናይት የሚባል አለ፣ ኦብሲዲያን የሚባል አለ፣ ኢግንብራይት የሚባል አለ፣ ፖሚስ የሚባል አለ፣ ታፍ የሚባል አለ። ከነዚህ መካከል ላይ ለምሳሌ ስኮሪያን ብንወስድ አንደኛ ከሌሎች ሮኮች የምንለይበት ዋናው ሜኑ ዋናው ባህሪው አንደኛ ቀላል ነው። ሁለተኛ የለም የሚወጣበት ጋዝ የሚወጣበት እያንዳንዱ ምን አለው ቀዳዳ ያለው ምን ይባላል? ስኮሪያ ኢግነስ ይባላል። ከዛ በመቀጠል ደግሞ ምን ይባላል? ኦብሲዲያ ይባላል። ኦብሲዲያ ማለት በቃ አይስት ነው። ምንም ሮክ የለም ሚነራል የማይታይበት
በቃ ላስቲክ የሆነ እንደ ጠርሙስ የሚታይ ከሆነ ይህ ምን ይባላል? ኦብሲዲያ ተብሎ ከኢግነስ ሮክ የሚመደብ አንደኛው ነው። ሁለተኛ ኢግንብራይት ይባላል። ኢግንብራይት ማለት ይኸው ከለሩ አረንጓዴ የሆነ ከሌሎች ሮክ የሚለይበት ሌላ ስትራክቸር አለ። ሚነራሎች እንዳሉ ሆነው የሚለይበት ምን ይባላል? ኢግንብራይት ሮክ ይባላል። ከዛ ደግሞ ምን አለ? ግራናይት ይባላል። እነዚህ ዲኬትድ ኦፍ ዚስ ግራኖዳራይት የሚባል ኢግነስ ሮክ መካከል ሆኖ ለምሳሌ ሚነራሉ በትክክል ጊዜያቸውን ጠብቀው ያደገ ቮልካኒክ ኢራፕሽን ሲፈጠር ከሌሎች ወደ ሰርፌስ ከመውጣታቸው በፊት ጊዜ ጠብቆ ካገኘ የሚፈጠረው የሚባል ለምሳሌ ባዮታይትን ያዘ ባዮታይቶች 75% የበለጡ ኳርዞቶች ደግሞ 35% ያነሱ ከሆነ ምን ይባላል? ግራኖዳራይት የሚባል ሮክ ነው ይሄ። ከዛ በመቀጠል ደግሞ ግራናይት አለ። ግራናይት ማለት ከግራኖዳራይት የሚቀንሰው ምንድነው? የባዮታይት መጠናቸው ወይም የኳርዝ የሜካብ መጠናቸው 25 የሆኑ የፊልድስፓር መጠናቸው ከፍተኛ 75 የሆኑ ከሆኑ ምን ይባላሉ? ግራናይት ይባላሉ። ሌላ ደግሞ ፖሚስ የሚባል ምንድነው? ፖሚስ በተፈጥሮ ቀላል ነው። በውሃ ላይ ስጥል የሚሳፈፍ ከሆነ እነዚህ ባሽ የሚፈጠሩ ወልካን የሚፈጠሩ ከሆነ ምን ይባላሉ? ፖሚስ የሚባሉ ኢግነስ ሮክ ናቸው። እንግዲህ አሁን በዚህ ኤግዚቢሽን ከሚታዩ የጂኦሎጂክ ሪሶርሶች መካከል በሁለት ከፍለን ማየት እንችላለን። አንዳንዶቹን ኢኮኖሚካሊ የሚጠቅሙ ማዕድናት አሉ እዚህ ላይ፣ አንዳንዶቹ ደግሞ ሮክ ፎርሚንግ ማዕድናት የምንላቸው ለማስተማሪያነት የሚያገለግሉ። ስለዚህ አሁን ለምሳሌ ቋራ አካባቢ የተገኙ የብረት ማዕድን ክምችት አለ። ቋራ በፕሮጀክት የተሰራ ቋራ አካባቢ የተገኘ የብረት ማዕድን አለ። እንደገና ደግሞ በአዲያርቃይ እና ጠለምት አካባቢ የተገኘ የወርቅ ማዕድን ክምችት አለ። እነሱን እዚህ ላይ በዋናነት ለተማሪዎች እያሳየን ነው ማለት ነው። ሲቀጥል ደግሞ ወደ ስማዳ ወደ ታች ጋይንት አካባቢ የኦፓል ክምችቶች እነሱንም የኦፓል ሳምፕሎችን አምጥተን እያሳየን ነው። ሌላ ደግሞ ሌሎችም ለማስተማሪያነት የሚያገለግሉ ብዙ ሳምፕሎች ፖሊሽ የሚደረጉ ሳምፕሎች አሉ ማለት ነው። እነዚህ በሙሉ ሳምፕሎቹ የምታዩቸው የጂኦሎጂ ስታፍ የተሰሩ ናቸው። የጂኦሎጂ ስታፍ ሜምበር ከመማር ማስተማሩ በተጨማሪ የተለያዩ የምርምር ስራዎችን ይሰራል። እነዛን የተለያዩ የምርምር ስራዎችን ሲሰራ ታዲያ የተለያዩ በረሃዎች ጋር ሄዶ ያገኛቸው የሮክ ሳምፕሎች አሉ። ከነዚህ ሮክ ሳምፕሎች ውስጥ ላይክ እንደ ኦፓል ይባላል። ይሄኛው በዚህ መልኩ ነው። ይሄኛው ፖስት ሮኩ ነው። ይሄ ሲሰበር የሚገኘው ልክ እንደዚህ እነዚህ የሚያብለጨልጩ ነገሮች ታያቸዋል። this is ኦፓል። ይሄ በዩኒቨርሲቲው የሜጋ ፕሮጀክት ተበጅቶለት የተሰራ እንትን ነው፣ የሳምፕል እንትን ነው። እነዚህ ብሉ ኦፓል ይባላሉ። የደላንታ ኦፓል እንትኖች ናቸው። ታች ጋይንት አካባቢ የተሰሩ ናቸው እነዚህ። ይሄኛው የወርቅ ማዕድን ነው። እነዚህን ወርቅ ማዕድን የሚገኝበት ጋንግ ሮክ ይባላል። እነዚህን ብትፈጯቸው፣ ይሄም ሙሉ ፈጭታችሁ በውሃ ብታጥቡት፣ ወርቅ በተፈጥሮ ምንድን ነው? ሄቪ ነው፣ ደንስ ነው። ይሄን ፈጭታችሁ በውሃ ብታጥቡት ደንሲቲው ሃይ ስለሆነ ወርቁ ዘቅጦ ታገኙታላችሁ ማለት ነው። ይሄኛው በአፈር መልክ ነው። ይሄኛውም የወርቅ ማዕድን ያለበት አፈር ነው። ወደ ውጭ ለመላክ የተዘጋጀ ሳምፕል ነው። ለእናንተ ለማሳየት ብለን ያመጣ ነው። ገና ያላለቀለት እንትን ነው። ይሄኛው ደግሞ ሮክ ቺፕስ ይባላል። ሮክ ቺፕ ይባላል። ይሄኛውም ወርቅ ያለበት እንትን ወርቅ ያለበት ሳምፕል ነው። እነዚህን ብታዩዋቸው የሚያብረቀርቅ እንትን አለ። ይክንሲ ኦብዘርቭ ማድረግ ትችላላችሁ። እነዚህም በሙሉ የወርቅ ማዕድን የሚገኝባቸው ሳምፕሎች ናቸው። ኢትዮጵያ ውስጥ ኦፓል በጣም በብዛት የሚገኝበት ደላንታ ነው አይደል? እነዚህኞቹ የደላንታ ኤክስቴንሽን ስላለ እዛ ላይ ታች ጋይንት አካባቢ የተሰበሰቡ ሳምፕሎች ናቸው። እነዚህኞቹ ፍራክቸርድ ያደረጉ ናቸው። አክቹአሊ አላቸው ኦፓል ያሳያሉ፣ ግን ፍራክቸርድ ያደረጉ ናቸው። ለማስተማሪያ ብሎ የመጡ ናቸው እንጂ እንትን አይደለም። ፍራክቸርድ ያደረጉ ናቸው፣ ግን በውስጥ ፍሬሹን ካገኛችሁት በጣም ውድና ከሚገባው በላይ እንትን ያላል። እነዚህ ጂኦሎጂካል ማቴሪያል ይባላሉ። የኮምፓስ ነው። እነዚህኞቹ ጂፒኤስ፣ የኛው ጂኦሎጂካል ሃመር እንትኑን የምንሰብርበት ነው። እነዚህኞቹ ሴራሚክ ናቸው። የግራናይት ይባላሉ። የግራናይት ሳምፕል ናቸው። እነዚህ ፖሊሽ ተደርገው ነው። እዛ ጋር ያለው
ፖሊስ ሲደረግ ነው። በዚህ መልኩ የተለያዩ ሆቴሎች የተለያዩ ፎቆች ምናምን ላይ ወለሉ ደረጃው አይታችሁት ከሆነ የዚህ አይነት እንትን ያለው ይሄ የሰራሚክ እንትን ነው። ቡሬ አካባቢ የመጣ ሳምፕል ነው። ይሄኛውም በዩኒቨርሲቲው ትብብር የተሰራ በፕሮጀክት የተሰራ እንትን ነው ማለት ነው። እኒ ኮስችን እነዚህኞቹ ካልሳይት ናቸው። ካልሳይት ተመሳሳይ አይነት ከለር ነው ያለው፣ ግን ቼክ ማድረግ ትችላላችሁ። ካልሳይት ከሆነ ይፈላል። አሲድ ስታረጉበት ይሄ ዊክ አሲድ ነው። እዚህ አደርግና እዚች ጋር ቁጭ ብታደርግ በጣም ይለያያል። ባልጩቱ በኬሚስትሪውም የተለያየ ነው። ይሄኛው የካርቦኔት ያለበት እንትን ነው። ባልጩቱ ግን ያ ኦብሲዲያን የምንለው እሱ ደግሞ የኢግኒየስ ሮክ ፓርት ላይ ነው የሚገኘው እና ፌልሲክ ኢግኒየስ ሮክ ነው። እነዚህኛዎቹ ጋርኔት ናቸው። ይሄኛው ሙስኮቫይት የማይካ ዘሮች ናቸው። ይሄኛው ሙስኮቫይት ነው። ይሄኛው ባዮታይት ነው። ይሄ ላይም ይባላል። ላይም ዱቄት ነው። ይሄው ይሄንም ቼክ ማድረግ ትችላላችሁ። ላይም የካርቦኔት እንትን ነው፣ የዚህ ዘር ያለበት እንትን ነው። You can see እነዚህኞቹ ጂኦሎጂካል ሃመር ናቸው። ጂኦሎጂካል ሃመር እንደዚህ ሮኮችን የምንሰባብርበት ነው። ሰባብረን እንትን የምንልበት this is all ዛሬም በአዲስ ታሪክ ስንተጋለልቀ ሙያችን ጥበብ ነው መሳሪያችን ደሞ የጎንደሮች ማጀት የጎንደሮች ጓዳ ይበል ደሞ ጥንትም ክፍት ነበር ለሁሉም እንግዳ ደሞ ዛሬም ያባቱን ወግ ባህሉን ጠብቆ ይበል ደሞ